በድሮ ጊዜ ጦርነት የሚመራው በሰው ልጅ አእምሮና በአካል ብቃት እንቅስቃሴ ብቻ ነበር። የጦር መሪዎች መረጃን ለማግኘት ወይም ደግሞ የኢንቴሊጀንስ ሰርቪስ የሚባለው ማለት ነው የግድ ሰላዮችን ወደ ጠላት ሀገር መላክ፣ በፈረስም ጋልቦ ሊሆን ይችላል የዛን ሀገር መሬት አቀማመጥ ማጥናት እና ደግሞ ምርኮኞችንም መጠየቅ አንዱ ዘዴ ነበር፣ እነዚህ ኢንፎርሜሽኖች ለማግኘት ማለት ነው። እንግዲህ በዚህ ሁኔታ አንድ መረጃ ከጠላት እጅ ተነስቶ ዲሲሽን ወይ ደግሞ ውሳኔ የሚሰጠው አካል ጋር ለመድረስ ሰዓታትም ደግሞ ኢቭን ቀናትና ወራት የሚፈጅ ነበር ማለት ነው። ከዚህ ውጭ እንግዲህ ጀነራሎችና የጦር አዛዦችን ካርታን በመጠቀም ጠላት ምን ሊያደርግ እንደሚችል በግምታቸውና ከልምዳቸው ተነስቶ ይገምቱ ነበር ማለት ነው። በዚህ ሁኔታ የሚሰበሰበው መረጃ እንግዲህ ብዙውን ጊዜ ወይ የውሸት ወይ ደግሞ አውትዴትድ ጊዜ ያለበትም ሊሆን ይችል ነበር ነው። አሁን ግን ጦርነት ከሰው ልጅ ፍጥነት ወጥቶ ወደ አልጎሪዝም እየተቀየረ ነው። አርቲፊሻል ኢንቴሊጀንስ ማለት ነው። ኤአይ የጦርነትን ትርጉም በሶስት ዋና መንገዶች ቀይሮታል። የመጀመሪያው ፖይንት ከመፈለግ ወደ መተንበይ ማለት ፍሮም ፋይንዲንግ ቱ ፕሪዲክቲንግ ማለት ነው። እንግዲህ በድሮ ጊዜ የጦር አባላት ፎቶ ማየት ብቻ እዚህ ጋር ታንክ ይኖራል ብሎ ይገምቱ ነበር። በዚህ በኤአይ ዘመን ግን ካለፉት 10 ዓመታት መረጃ በመነሳት በዚህ አካባቢ ያለው የአየር ሁኔታ፣ የሳር አቀማመጡ፣ የመሬት አቀማመጡ፣ የተጨፈለቀው ነገር እሱን በማጥናት ከሆነ ሰዓት በኋላ ለምሳሌ ከ4 ሰዓታት በኋላ እዚህ ጋር የጦር ታንክ ይደርሳል የሚለውን አናሊሲስ ኤአይ ሲስተሞቹ እየሰሩ ይገኛሉ። ይህ ነው እንግዲህ በጣም ፓወርፉል እያደረገ ያለው ኤአይ ሲስተሞች ከዕለት ተዕለት ላይፋችን ተነስቶ እስከ ትልቁ ጦር ድረስ ፕሪዲክሽኑ እንዴት በጣም ነገሮች እየለዋወጠ እንደሚገኝ ከዚህ መረዳት ይቻላል ማለት ነው። ሁለተኛው ነገር የውሳኔ ፍጥነት ነው። ይህ ማለት ሃይፐርወር ይባላል። እንግዲህ በጦርነት ስልት ውስጥ ኦኦዲኤ ሉፕ የሚባል ነገር አለ። እሱ ምንድነው? ኦብዘርቭ፣ ኦረንት እና ዲሳይድ ከዛ አክት የሚሉት ነገሮች። ይህ ማለት ምንድነው? ማየት ነው። የመጀመሪያው ማየት ነው፣ ሁለተኛው መረዳት ነው፣ ሶስተኛ መወሰን እና ከዛም ደግሞ እርምጃ መውሰድ ማለት ነው። በጦርነት ውስጥ ያሉት ስልቶች ዋነኛው ይሄ ነው ማለት ነው። እንግዲህ ከዚህ ቴክኖሎጂ በፊት ይሄ ሂደት ረጅም ሰዓታትን ይፈጅ ነበር። በዚህ በኤአይ ዘመን ግን ይሄ ሂደት በጣም ኢንፍራክሽን ኦፍ ሰከንድስ ሀፕን የሚያደርግ ነው። አንድ ሰውዬ ይህንን አናሊሲስ ሳይጨርስ ማሽኑ ውሳኔውን ጨርሶ አክሽን ወስዶ ስንት ደረጃ ደርሷል ማለት ነው። በዚህ ሁኔታ ይህ እንግዲህ ሃይፐር ወር ማለት የውሳኔ ፍጥነት ማለት ነው። በጣም እንደምትረዱት ደግሞ ጦርነት ውስጥ ውሳኔ በጣም ነው ሃይሊ ቦታ ያለው ነገር ነው። ቶሎ ኢሚዲየትሊ አክት ካልተደረገ ብዙ ብዛት ሊደርስ ስለሚችል ማለት ነው። ሶስተኛው ፖይንት ደግሞ መደበቅ የማይቻለው ነገር ነው። መደበቅ የማይቻለው ኤንቫይሮንመንቶች፣ ይህ ማለት ዘ ኢንድ ኦፍ ካሞፍሌጅ ማለት ነው። እንግዲህ በድሮ ጊዜ አንድን ታንክ በሰው ኦር በወረቀት በጨርቆች በዛፍ ቅጠል ምናምን በመሸፈን ከሰው እይታ መደበቅ ይቻል ነበር። በዚህ በኤአይ ዘመን ግን የኤአይ ካሜራዎች የሚያዩት ጀስት ከለሩን ኦር የሆነ ነገሩን ብቻ አይደለም። የሙቀት መጠንን፣ የኬሚካል ስብጥርና የተፈጥሮ ያልሆኑ ቅርጾችን ለይቶ ማወቅ ይችላሉ እነዚህ ኤአይ ሲስተሞች። ስለዚህ አሁን ባለው የኤአይ ዘመን ከታየህ ትመጣለህ። ኤአይ ደግሞ በማየት ላይ አይታማም። እዚህ ጋር አንድ ፖይንት ለመጥቀስ ያክል አውቶሜሽን እና ኤአይ ይባላል። አውቶሜሽን ኮየት ብሏል። አውቶሜሽን ቴክኖሎጂ በጦርነት የሚሆን በሌላ ዘርፍ ላይ ማለት ነው። አውቶሜሽን የሆነ ፊክስድ የሆነ ሮሎች መከተል ነው። ኤአይ ሲስተሞች ግን ከዛ ይለያሉ። ፊክስድ ፓዝ መስጠት ሳይሆን በራሳቸው ጊዜ ይማራሉ፣ ከዛ አዳፕት ያደርጋሉ፣ ከዛ እዛ በተማሩት ላይ ደግሞ ቤዝ አድርጎ አክሽን ይወስዳሉ። ስለዚህ መማር ይጠይቃል፣ አብዞ ማለት ይፈልጋል፣ አናላይዝ ማድረግ ይፈልጋል። ከዛ በመነሳት አክሽኖች ይወስዳሉ ማለት ነው። አውቶሜሽን ኤአይ ምን አዲስ ነገር አመጣ? በተለይ በጦርነት አካባቢ ለምትሉ የሆነ ፓዝ መከተልና ይሄኛው ደግሞ በራሱ ተምሮ ከዳታዎች ተምሮ አክሽን መውሰድ መቻሉ አንድ መለያቸው ነገር ነው ማለት ነው። እንግዲህ ከዚህም ጋር ተያይዞ ኢንቴሊጀንት ድሮንስ የሚባሉ አሉ። የኮምፕሌክስ የሆኑ ኤንቫይሮንመንቶችን አብዴት ማድረግ ይችላሉ። ኦብስታክልስ ኦር ደግሞ መሰናክሎችንም ደግሞ በቀላሉ ማለት የሚችሉ ናቸው። አሁን ያሉት ይሄ ኢንቴሊጀንት ድሮን የሚባሉት ኤአይ ፓወርድ ናቸው ማለት ነው። ከዛም በተጨማሪ ደግሞ አካባቢያቸውን ስካን በማድረግ እንቅስቃሴዎች መለየት ይችላሉ። ኢቭን የትኛው የጠላት አባል ነው የትኛው ደግሞ የወገን ጦር ነው የሚለውንም ከዛ እንቅስቃሴና ዲቴክት ከሚያደርጉት ነገር ተነስቶ ሰፖርት ማድረግ ይችላሉ ማለት ነው። ኤአይ ፓወርድ የሆኑ ድሮኖች ማለት ነው። ለምሳሌ የእስራኤሉ ባራክ የሚባል ታንክ አይረን ቪዥን በተባለ ኤአይ ሲስተም የተገጠመለት ተገጥሞለታል ማለት ነው። በታንኩ ዙሪያ ያሉ የኤአይ ካሜራዎችን በመጠቀም 360 ዲግሪ ምስል ልክ እንደ ቪዲዮ ጌም በአይኑ ማየት ይችላል። የዚህ ታንክ ኤአይ እንግዲህ በቁጥቋጦ ውስጥ የተቀመጡ ጠላቶችን፣ በህንፃዎች ጫፍ ላይ የተቀመጡ ጠላቶችን እና ተኳሾችን የመሳሪያዎችን አውቶማቲካሊ ሊተኩሱ የሚችሉ መሳሪያዎችን ራሱ አይደንቲፋይ አድርጎ ታርጌት ማድረግ ይችላል። ወደ ባህር ስንሻገር ደግሞ የአሜሪካ ባህር ኃይል የመናፍስት መርከቦች ወደ ደግሞ ገስት ፍሊት የሚባሉት እነዚህ የሚባሉትን መርከቦችን እያሰማራ ነው ያለው ባህር ላይ። እነዚህ መርከቦች እንግዲህ አንድም ሰው ሳይጭኑ ነው እንግዲህ በሺዎች የሚቆጠሩ ኪሎሜትሮችን በራሳቸው የሚጓዙት። እንግዲህ በመጨረሻም ብዙዎቻችን የምንፈራው እውነታ እየደረሰ ነው። በ2026 መጀመሪያ በዚህ ዓመት ማለት ነው ፋንተም ኤምኬ1 የተባሉ የሰው ቅርጽ ያላቸው ሮቦቶች በጦር ግንባር ላይ መታየት ጀምረዋል። እንግዲህ እነዚህ ሮቦቶች በፍርስራሾች ውስጥ እየገቡ ጠላትን ይሰልላሉ። ሰው ሊገባባቸው የማይችሉ አደገኛ ቦታዎችን በራሳቸው ይቃኛሉ። ይህም እንግዲህ ጦርነት ከሰዎች ደም ይልቅ ወደ አልጎሪዝምና ወደ ብረት ፍጭት እየተቀየረ መሆኑን ትልቅ ማሳያ ነው ማለት ነው። ሰዎች መዋጋታቸው ቀርተው በዚህ ዘመን ውጊያው በምንድን ነው? በሮቦቶች ተጠቅሷል። እነዚህ ሮቦቶች ደግሞ ልክ እንደ ሰው ወይ ደግሞ ለሰው በተቀራረበ ኢንቴሊጀንስ ሌቭል ላይ የሚገኙና ኢቭን አናሊሲስ ላይ ደግሞ ሰዎች በሚሊየንስ የሚብጡበት ሌቭል ላይ ነው ወደ ጦርነት እየተሰማሩበት ያለ።
ለዚህ ይመስለኛል እንግዲህ አሁን በጣም ትልልቅ የሚባሉ ጦርነቶች በጊዜ ማለቅ ያልቻሉት ማለት አንዱ ሀገር ሌላውን ሀገር ሲገጥም ይቺማ በአንድ ያለቀች በአንድ ያሸነፈች የሚባሉ ጦርነቶች በጣም ጊዜ እየወሰዱ ያሉት የሀገራቱ ካፓሲቲ የግድ በጦርነት ብቻ ሳይሆን ሰዎች ካፓሲቲ ብቻ ሳይሆን ባላቸው ቴክኖሎጂ አቅም ሳይሆን አሁን ራሽያ እና ዩክሬን ኦልሞስት ኮምፓራብል የማይደረጉ ነበሩ። እንዲህ በአንድ ታሸንፋለች ራሽያ ተብሎ ነበረ። ዩክሬን ደግሞ በጣም ኤአይ ፓወርድ የሆኑ ድሮኖችን በማሰማራት ራሽያ ለምን ያክል ጉዳት እንዳደረሰች በብዙ ዜናዎች ሰምተናል። ሴም ቲንግ እስራኤል እና ሐማስ መካከል ሐማስ በጣም ትንሽ ሀገር ናት ይባላል። እስራኤል በጣም ኬፕብል ናት ይባላል። ጎድታታለች። ግን ያለው ዲዛስተር በቃ እንደሚጠበቀው ጦርነትን ማሸነፍ አልተቻለም። ብዙ ነገሮች ስላሉ ፋክተሮች ሊኖሩ ይችላሉ። እንዲሁም ደግሞ አሁን የምንገኝበት አሜሪካና ኢራን ጦርነት ውስጥ ገብቷል፣ እስራኤልን ጨምሮ ማለት ነው። ብዙ የኤአይ ቴክኖሎጂዎች እንደሚኖሩ ይታሰባል፣ ደግሞ ይታወቃል። ዛሬ በዚህ ቪዲዮ ኤአይዎች በጦርነትና በዲፌንስ ውስጥ ያላቸውን ከብዙ በጥቂቱ ይህንን አልኳችሁ። በሌላ የኤአይ ሌላ ኢንዱስትሪ ውስጥ ያለውን ኢንቮልቭመንት ቪዲዮ ይዤላችሁ ቀርባለሁን። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ብታደርጉ ደስ ይለኛል። ለሌሎች ጓደኞቻችሁም እንዲደርስ ሼር አድርጉላቸው። በቀጣይ ቪዲዮ እስከምንገናኝ ቻው።